ሰላም አለይኩም ወረህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ጤና፣ አፍያ፣ ባዳ አልሐምዱሊላህ ከኔ ጋር ሁሉ ሰላም። አረ ወላሂ ግራ ገብቶኛል። እስቲ አንዴ ንገሩኝ በአላህ። ስልኬ ማለት ነው ባትሩ ዘግቶ 50 ብር ላስከፍትልሽ ምናምን ብሎኝ ወስዶኝ እንደ አዲስ ነው የተከፈተው። በቃ ምንም ነገር ሁሉም ነገር ጠፋ። ወይ ውስጥ አጥፍቶት ነው ወይስ የጠፋን ነው? ወይ እውነትም የጠፋን ነው ወይስ እንዴት ነው? በአላህ እስቲ መልሱን ንገሩኝ በአላህ። እና እንዴት ናችሁ? ደህና ናችሁ? ፎሎ አድርጉኝ እስቲ በአላህ አበረታቱኝ። ፎሎ አድርጉኝ። ፎሎ አድርጉኝ በአላህ። ቲክቶክ የራሱ ጠፍቶ ማለት ነው ወላሂ አልወርድም ብሎኛል። ጠፍቶብኛል እያንዳንዱ ነገር። በቃ አፕሊኬሽን የመጀመሪያው በቃ እንደ አዲስ ነው ከፍቶ የሰጠኝ ማለት ነው። ስልኩን ባዶ ነው የሆነብኝ። እንደ አዲስ ነው የተሰጠኝ ስልኩና ግራ ገብቶኛል። ሁሉም ጠፋን ነው ወይስ እንዴት ነው? በአላህ ግራ ገብቶኛል እና መልሱን ንገሩኝ አትለፉኝ እላችኋለሁ። እና በጣም ያስጠላል። እና እስቲ አንድ ጥያቄ ልጠይቃችሁ ነበር፣ ግን ቅር እንዳይላችሁ ግን በአላህ አውፎ በሉኝ። ቅር እንዳይላችሁ ክርስቲያኒቶቼ ማለት ነው። ቆይ ሃይማኖታችሁ ራቆታችሁ ጡታችሁ ይታይላል እንዴ? ጸጉራችሁን ከፍታችሁ ምናምን እንደዚህ ተወጣጥራችሁ ምናምን ሂዱላችኋል እንዴ? ወይስ እንዴት ነው? ወላሂ እኛ እኮ አልሐምዱሊላህ በሁሉ ነገር ታድለናል። ምክንያቱም አልሐምዱሊላህ ሙስሊም ሴቶች በጣም ታድለናል። ኦርሚን ላስቀጥል የለም ምን የለ አልሐምዱሊላህ ግልግል ነው። እና እስቲ መልሱን ንገሩኝ። ይህን ያክል ራቁታቸውን የምትሄዱበት ምክንያት ምንድን ነው? ሃይማኖቶች ውስጥ ፈቅዳን ነው ወይ ኃጢአት አይደለም ወይ ነው? እስቲ መልሱን መልሱልኝ እላችኋለሁ። ቻው፣ ሰላም አለይኩም ወረህመቱላሂ ወበረካቱ። ግን ቅር እንዳይላችሁ ወላሂ ቅር እንዳይላችሁ፣ እንዳትሳደቡ፣ ቅር እንዳይላችሁ። እኔም ከእናንተ ሽዬ አይደለም፣ ግን ይህን ያክል ራቆታችሁ የምትሄዱበት ምክንያት ምንድን ነው? ይህን ያክል ብቻ እንጃ ይከብዳል። በቃ ያኔ ይከብዳል። ሆነ ልህልህ ናችሁ ራሱ በጣም ነው የሚከብደው። ወላሂ ይህን ያክል ማየት ራሱ በጣም እስከሚቀፍ ድረስ ነው። ቲክቶክ ላይ እንደሚታይ በጣም ነው የሚቀፋው። ጭራሽ ብስምላህ ራህማን ራሂም። እና በጣም የኛ ሙስሊም ሴቶችም በጣም መበላሻት ተጀምሯል። አሁን ተከራይቶ ምናምን ያለ ኒካ ምናምን አንድ ላይ እንሁን ምናምን ፍቅረኛ ምናምን እያላችሁ አንድ ላይ ፎቶ የምትፖስቱት አንድ ላይ ተቃቅፋችሁ የምትሄዱት ያለ ኒካ ማለት ነው። ወላሂ የማይሆን ነገር አትስሩ። ወላሂ የማይሆን ነገር ለቲክቶክ ለፎሎወር ብላችሁ ወላሂ ወንጀል ውስጥ አትግቡ።